የቂያም ቀን አላህ ለባሪዎቹ እስኪ ርኩ አድርጉልኝ ብሎ ሲያዝ ዱንያ ላይ ይሰግዱ የነበሩ ሰዎች ለአላህ ርኩ ሲያረጉ ዱንያ ላይ የማይሰግዱ የነበሩ ሰዎች ተገትረው ይቀራሉ አሉ ነቢያችን አለይሂ ሰላም። አላህ ይጠብቀን። ወከዛሊክ አወሉ ማ ዩሐሰቡ አልዓብዱ የውመል ቂያመቲ ሚን ዐመሊሂ አስሰላህ ፈኢዛ ሰለሐት ሰለሐት ሳኢሩ ዐመሉሁ ወኢዛ ፈሰደት ፈሰደት ሳኢሩ ዐመሉሁ አው ከማ ቃለ አለይሂ ሰላቱ ወሰላም። ምን ይላሉ ነቢያችን አለይሂ ሰላም? ለዛ ለሂሳብ ለመቆም ከሚበቁት አላህ ያርገን። ሐቂቃ አላህ ፊት ለሂሳብ መቆም ራሱ መታደል ነው። ሂሳቡን ደግሞ በብቃት ከሚወጡ ባሪዎቹ አላህ ያድርገን። ታዲያ አባቶቼ፣ ወንድሞቼ አላህ ፊት ለመቆም አላህ ፊት ቆሞ ለሂሳብ ለመቆም መታደል በራሱ መታደል ነው። አላህ ምን አለ መሰላችሁ? ኢነ ለዚነ ቁል ሀል ኑነቢኡኩም ቢልአኽሰሪነ አዕማላ አለዚነ ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا أولئك الذين كفروا بآيات ربهم ولقائه فحبطت أعمالهم فلا نقيم لهم يوم القيامة وزنا ميزان ما يقوم الله سوچ አሉ አለ አላህ። ልንገራችሁን በላቸው ስራቸው ስለተበላሸባቸው ሰዎች እነሱ ያስባሉ ስራንም ያሳምሩ መስሏቸው ይተጋሉ፣ ይለፋሉ፣ ይጥራሉ፣ ግን በአላህ አላመኑም። በመላእክተኛው አለይሂ ሰላም አላመኑም። የመላእክተኛውን ሱና አልተከተሉም። ተግባራቸውን የሚፈጽሙት በልብ ወለድ፣ በዝምንባሌ፣ በፍላጎት፣ በስሜት እንጂ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስራ ጋር ሙዋፈቃ ያለው ስራ አልነበረምና የሚሰሩት። ለነዚህ ሰዎች የቂያም ቀን ሚዛን አናቆምም አለ አላህ። ሱብሃንአላህ፣ አደጋ ነው። አላህ ይጠብቀን።